ሰላም ሰላም ውዶች እንዴት ናችሁ? ዛሬ የማሳያችሁ ይህን የመሰለ የሚያምር ሰላጣ እና የዛሬ ምሳችንን የኔንና የጓደኛዬን ውሎ ላሳያችሁ ነው። በልታ እንኳን ብከዳኝ ማለት ነው። እንደዚህ አድርጌ በቪዲዮ ላስቀምጥ ብዬ ነው። እና ቅመሞች እየሰራችሁ ብሉ። የእውነት እንደዚህ አይነት ነገር አረቦች ቤት ስታገኙ እየሰራችሁ ብሉ። ምን እንብላ ምን እንስራ የምትሉ ልጆች፣ አንዳንድ ልጆች ያገኛችሁትን በቃ እንደ ሀገራችሁ እያደረጋችሁ እየሰራችሁ ብሉ ማለት ነው። እኛ አሁን ያገኘነውን ነው የምንበላው። ጓደኛዬ ጋር እንደዚህ ሰርቼ በጣም ጣፍጦን ነው የበላነው። ደግሞ ይጥማል። እና እንደዚህ እያደረጋችሁ እየሰራችሁ ብሉ። ብዙ ልጆች ዝም ብላችሁ ሳትበሉ የምትሰሩ ልጆች ስላላችሁ ለእናንተ ይሆናችኋል ብዬ ነው የዛሬ ውሎዬን ላሳያችሁ ብዬ ነው። በዚህ መልኩ ሽንኩርት ከተፍኩኝ። ሽንኩርት፣ ካሮት እና ድንች፣ ጎመን ማለት ነው። ይሄ ጥቅል ጎመኑ እሱን ከትከትፉና በቃ እንደዚህ አድርጋችሁ ሰርታችሁ በኩብዝም ቢሆን መብላት አለባችሁ። እንጀራ ያው አይገኝም፣ ግን በኩብዝም ቢሆን መብላት ባለው ማለት ነው። ሰው ባለው ስለሆነ እንደዛ ነው ማድረግ ያለባችሁ። ሳትበሉ አንደኛ ራሳችሁን ያዞራችኋል። ብዙ ነገር አለ። ምግብ መብላት አለባችሁ ሲጀመር ልባችንን ዞረን ምናምን የምትሉ ልጆች፣ በዛ ላይ ደግሞ የሰው ቲክቶክ እያንሸራተታችሁ የሰው የምታዩ ልጆች አትዩ ሳይሆን በልታችሁ እዩ። በልታችሁ ማለት ነው ማየት አለባችሁ። እየበላችሁ ስሩ። ምግብ ካልበላችሁ ውሃ ካልጠጣችሁ እዚህ ሀገር ላይ በጣም ከባድ ነው። እኔ አሁን ሰዎች እንደወጡ ሩጬ ማለት ነው ሩጬ ወደ ቲክቶክ ነበረ የምሄደው። አሁን ግን አስተካክያለሁ። ምግብ ሰርቼ ምናምን እበላለሁ አሁን ላይ ማለት ነው። ጓደኛዬም ስላለች እና በዚህ መልኩ እየሰራችሁ ብሉ ውዶቼ። አሰራሩን አሳያችኋለሁ ከፈለጋችሁ። ግን እኛ ኢትዮጵያውያኖች ሲጀመር ሙያ አናጣም። ሰነፍ ነን። ለራሳችን ሰርተን አንበላም እንጂ ማለት ነው። እዚህ ጋር ድንች ከትፌ አጥቤ አዘጋጅቻለሁ። እዚህ ጋር ደግሞ ጥቅል ጎመን እንትን ብያለሁ። ከትፌ ያለው በቀጫጭኑ ከትፌ አጥቤ ነው ያዘጋጀሁት። ትንሽ ትንሽ ነው የተጠቀምኩት ለእኔና ለጓደኛዬ ብቻ ስለሆነ ማለት ነው። ይሄ ደግሞ ካሮትና አንድ ቃሪያ፣ ሽንኩርቱን ዝም ብዬ በቀጫጭኑ ነው የከተፍኩት። እንደዚህ ታደርጉና ሽንኩርታችሁን ታቁላላላችሁ። ከዛ ካሮቱ ቶሎ ስለማይበስል መጀመሪያ ካሮቱን፣ ከዛ ድንቹን፣ ከዛ ደግሞ ጎመኑን መጨረሻ ላይ ታረጉና በደንብ ጥብስ ታረጉታላችሁ። ትንሽዬ እርድ ተጠቅሜያለሁ እና ምንድነው ክኖር እነሱ ማጅ የሚሉት ማለት እሱን ነው የተጠቀምኩትኝ። በጣም ተወዱታላችሁ። እየሰራችሁ ብሉ። የሰው ቲክቶክ እያንሸራተታችሁ አትዩ ሳይሆን በልታችሁ እዩ። በቃ በትርፍ ሰዓታችሁ ወይም ሰርታችሁ ትንሽ በረድ እስከሚልላችሁ ምናምን ማየት ትችላላችሁ። ስልክ ላይ ነው እኛ በአብዛኛው ስልክ ላይ ነው ተጥደን። አንደኛ ስልክ ለዓይናችንም ጥሩ አይደለም። እዚህ ጋር ሽንኩርቴን አድርጌያለሁኝ ማለት ነው። ከዛ ካሮቱን ጨመርኩ። ካሮቱንና ሽንኩርቴን እንደዚህ አቁላላሁት። ትንሽዬ እርድ አድርጌበታለሁኝ። ነጭ ሽንኩርት አድርጌበታለሁ። ከዛ እዚህ ጋር ድንቼ ጋር በደንብ አቁላላዋለሁኝ። ከዛ ጎመኔን ትንሽ ከበሰለልኝ በኋላ ጎመኔን ጨመርኩኝ። ከዛ በዚህ መልኩ እየበሰለልኝ ነው። በጣም ነው የሚጣፍጠው። እና ባላችሁ ያገኛችሁትን እየሰራችሁ ብሉ፣ እየበላችሁ ስሩ። አሁን ደግሞ ሙቀቱ በጣም ከባድ ነው የሚሆነው። ክሎሪክስ በተለይ ክሎሪክስ በክሎሪክስ የምታጥቡ ልጆች ክሎሪክስ በጣም ነው። እኔ ራሱ ጉሮሬን እያመመኝ ነው እና ክሎሪክስ አትጠቀሙ። ክሎሪክስ ተጠቀሙ ግን ሽታው በጣም ነው። ማስክ እየለበሳችሁ ሽታው በጣም ነው እንትን የሚለው። ክሎሪክስ በጣም አስቸጋሪ ነው። አንደኛ ለእጃችሁ ጥሩ አይደለም። ሁለተኛ ደግሞ ሽታው በጣም ነው ጉሮሯችንን የሚዘጋን ማለት ነው። እና ክሎሪክስ አትጠቀሙ። በዚህ መልኩ ደረሰልኝ ማለት ነው። በደንብ ጥብስ አድርጉት። ውሃ አትጨምሩም። ትንሽዬ ትንሽ በቃ ድስቱ እንዳይዝባችሁ ነው እንጂ ውሃ አትጨምሩም። እኔ ውሃ አልጨመርኩኝም። በዚህ መልኩ ደረሰልኝ። በጣም ይጣፍጥ ነበር። ቃሪያ የሚያቃጥል ቃሪያ ነበረኝ
እሱን ጨመርኩ። እንደዚህ ደረሰልኝ ማለት ነው። ከዛ ሰላጣዬን ደግሞ አሳያቸዋለሁ የሰራሁትን ሰላጣም ሰርቻለሁ እና በጣም ተወዱታላችሁ። እየሰራችሁ ብሉ። ክሎሪክስ እና ይሄ ሙጣሄር ምናምን እየቀላቀላችሁ አትጠቡ ሀማም። በጣም ነው የሚያመው። እኔ ጉሮሮዬን በጣም ነው የሚዘጋኝ። ሽታው ራሱ ቶሎ እንትን አይልልኝም እዚህ ላይ ጉሮሮዬ ላይ ለብዙ ሰዓት ይቆይብኛል እና ጥሩ አይደለም። እንደዛ አታድርጉ እና ሰብስክራይብ አድርጉኝ። ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ምግብ ደግሞ እየበላችሁ ስሩ። እኔንም አበረታቱኝ። አዲስ ጀማሪ ነኝ። ላይክ አድርጉኝ፣ አበረታቱኝ ውዶቼ። እና በጣም ነው የሚያምረው እንደዚህ እየሰራችሁ ባገኛችሁት አጋጣሚ ማለት ነው። እኛ ቲክቶክ ላይ በተለይ አሁን እኔ ራሷ ያለውን ቲክቶክ ላይ አፍጥጬ ትንሽ ትንሽ እያልኩ ሰዓቱ ይሄዳል ማለት ነው። በዛው በቃ ሰዎች ይመጣሉ። ምግብ ራሱ እንትን አልልም። እና ሰላጣዬ ደግሞ የተጠቀምኩት ኩዝብራ፣ በግዶንስ፣ ዶራ የበቆሎ ማለት ነው የታሸገው። ከዛ ደግሞ ይሄ እንትን ነው ቀይ ስር የሚባለው። እዚህ ጋር ደግሞ ለሰዎች ከገሃዋ ጋር የሚበሉት ኩብዝ ጋገርኩላችሁ። ይሄ ጥቁሩን ዱቄት ቡር የሚሉትን ነው የተጠቀምኩት። ጋገርኩኝና ሳቦካ ምናምን አላሳያችሁም። ጋግሬ ጨርሻለሁ። ከዛ የምጨምርበት ዝብዳና ማር ነው። እዚህ አርጌ ጋግሬ ያዘጋጀሁ ገሃዋ ሳፍልቼ ስለነበረ ከገሃዋ ጋራ በጣም ነው የሚወዱት። ጥቁሩ ዱቄት ስለሆነ ነው እንደዚህ የጠቆረው ማለት ነው እንጂ ነጩ አይደለም። ይሄ ቡር የሚሉት ጥቁሩን ዱቄት ነው የጋገርኩት። በዚህ መልኩ ደርሶልኛል። እናንተም ከወደዳችሁት ኮሜንት አስተያየት ስጡኝ።